ባሸበረቁ መብራቶች የታጀበውና ከ54 የአፍሪካ ሀገራት የተሰባሰቡ ስመጥር የሙዚቃ ባለሙያዎች ታዋቂ ግለሰቦች የታደሙበት ኦል አፍሪካን ሚውዚክ አዋርድ አፍሪማ የሽልማት ስነ ስርዓት ሺዎችን በጋራ አሰባስቧል። ያሳለፍነው እሁድ ምሽት በናይጄሪያ በውድድሩ የተሳተፉ ሙዚቀኞች የአሸናፊነት ጉጉት በልባቸው ሰንቀው የቀይ ምንጣፍ ስነ ስርዓቱን ሲያጠናቅቁ ለጋዜጠኞች ምኞቶቻቸውን እየተነፈሱ ወደ አዳራሹ ዘልቀዋል። Great wonderful feeling. I didn't expect this much people. የአፍሪካውያንን ሙዚቃ ባለም አቀፍ ደረጃ ተደማጭ ለማድረግና የሙዚቃ ባለሙያዎችን ማበረታታት ዋነኛ ዓላማው አድርጎ የተነሳው አፍሪማ ዘንድሮ ባዘጋጀው ሁለተኛው የሙዚቃ ውድድር አሸናፊዎችን ሸልሟል። ከመላው አፍሪካ በውድድሩ ተሳታፊ ለመሆን ከ2500 በላይ ሙዚቃዎች ለውድድር የቀረቡ ሲሆን 4 ኢትዮጵያውያን ድምጻውያን በእጩነት ቀርበዋል። ቴዎድሮስ ካሳሁን በአፍሪካን ሬጌ ኮርኩም አፍሪካን ሙዚቃ በአፍሪካን ሬጌ ነበር ኖሚኔት የተደረገው። አቤል ሙሉጌታ ደግሞ ልብ ባርማበት በአፍሪካን ጃዝ ነበር ኖሚኔት የተደረገው። ሄለን ደግሞ ጉማማ ልብ በቤስት ፊሜል ፍሮም ኢስት አፍሪካ ከኔ በምስራቅ አፍሪካ ሁለታችን ተፎካካሪዎች ነበር። ከዛ የኔ ደግሞ የትብዬ የሚለውን በሱ የተወዳደርኩት ማለት ነው። በአህጉር አቀፍና በአካባቢ አቀፍ ሁለት ምድብ የተከፈለው ውድድሩ በአጠቃላይ 32 ድምጻውያንን 24 ካራት ወርቅ የተለበጠ ዋንጫ አበርክቶላቸዋል። And the winner is Diamond Platnumz. It feels amazing. የሚገርም ነው። እጅግ ደስ ብሎኛል። Great lovely songs. Everybody ሁሉም ሰው ያንተን ስራ ያያየ ነው እንደምትችል ያረጋግጣል ነው ማለት ነው። በምስራቅ ምዕራብ ሰሜን ደቡብና መካከለኛው አፍሪካ ምድብ በተደረገው ውድድር ድምጻዊ ጸደኒያ ገብረ ማርቆስ በምርጥ የምስራቅ አፍሪካ ሴቶች ምድብ አሸናፊ በመሆን ውድድሩን በአሸናፊነት አጠናቃለች። ሽልማቱ የኢትዮጵያ ሙዚቃ አንድ ደረጃ ከፍ ያደረገና በዓለምም ሆነ በአህጉር አቀፍ ደረጃ ተደማጭ እንዲሆን ያደርጋል። That's what it means to me. የህይወትን ቋጠሮ ለፈታ ስመጣ በጣም ትልቅ ስምና ደረጃ ያላቸው ሰዎችም ነበሩ ውድድሩ ላይ እንግዲህ ከነሱ ጋር ነው የተወዳደርኩት ማለት ይቻላል። መንገዱ አሁን ከዚህ በኋላ ክፍት ነው። ለሐሬት ፊልም ማጀቢያነት በተሰራው የትብዬ ሙዚቃ ያሸነፈችው ጸደኒያ በአህጉር አቀፍም ሆነ ዓለም አቀፍ መድረኮች ላይ መሳተፍ ለኪነ ጥበብ ባለሙያዎችም ሆነ ለሙዚቃ ኢንዱስትሪው የሚኖረው አስተዋጽኦ ትልቅ መሆኑን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበራት ውይይት በስፋት አንስታለች። ያን ነገሮች ላይ በተሳተፍኩ ቁጥር አሸነፍኩም አላሸነፍኩም እሱን ትተኸው ለሌላ ስራ ደግሞ ራስን እያዘጋጀህ ነው። አይን ውስጥ እየገባህ ነው። ተፈላጊነትህን እያሳወክ ነው እዛኛው ዓለም ማለት ነው። ተማራለህ ከፍ አድርጎ ይዞ መሄድን ደስ ይለኛል። ደግሞ ሌላ ቦታ ራሴን መፈተን ደስ ይለኛል። በተለይ የኪነ ጥበብ ባለሙያዎች የሀገራቸውን የኪነ ጥበብ ስራዎች በተለያዩ አጋጣሚዎች የማስተዋወቅ ኃላፊነት እንዳለባቸውም አጫውታኛለች። እንግዲህ አትሌቲክስ ላይ ነው ኢትዮጵያ የምትታወቀው። ውድድርና ሽልማት እንግዲህ እኛም የለመድነው በአትሌቲክስ ነው። ከዘለለ ደግሞ ፉትቦልን በተወሰነ ደረጃ እንንቀሳቀሳለን። አርቱንም ደግሞ ኢትዮጵያ መጠራት አለባት ግዴታ ነው። እንዴ በጣም የሚገርም እኮ ሙዚቃ ነው ያለን። በጣም የሚገርም ዳንስ፣ የሚገርም ባህላዊ ልብስ፣ የሚገርም መሳሪያዎች ነው ያሉንና ማስተዋወቅ ግዴታ አለብን። እኛ ሙዚቀኞቹ በጣም ማስተዋወቅ ግዴታ አለብንና ይሄ ሽልማት ምንድነው በተለይ የኢትዮጵያ ሙዚቃ አንድ ደረጃ ኮራም ሆነ አፍሪማ እንደኔ እምነት ማለት ነው ጸደኒያን ብቻም ሳይሆን ዝነኛ የሚያረጋው የሚጠቅመው የኢትዮጵያን ሙዚቃ በተወሰነ ደረጃ ትንሽም ቢሆን ይገፋል በአህጉር ደረጃ እንዲታወቅ።